ትንሽ ልተኛ አልኳት። እርቦኛልም እንቅልፍም ይዞኛል። እንቅልፍ አልተኛው። ትንሽ ልተኛ አልኳት። ከዛ በኋላ ጮኸች። ለመጀመሪያ ጊዜ ስትጮህብኝ እንዴት አለች፣ እንዴት እንቅልፍ። ከዛ በቃ እንደዚህ ነው እንዲህ ምናምን ብዬ በቃ እንትን እያልኩኝ አለቀስኩ አለቀስኩ። እውነቴን ልክ የመጣው ዕለት ነው ማልቀስ የጀመርኩት እኔ እዚህ ቤት ልክ የመጣው ዕለት ማልቀስ የጀመርኩት። አሁን ይቺ ሁለቷ ቀን ይሻላሉ ትንሽ። ለምን እንደሆነ አላውቅም። በቃ ሊሸኝ ስለሆነ ነው መሰለኝ አንጀታቸው በላሁት መሰለኝ። ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን አለው። ፈጣሪ ይመስገን። እናንተ እንዴት ናችሁ? ደህና ናችሁልኝ? አላችሁልኝ? እኔ ደህና ነኝ፣ ፈጣሪ ይመስገን። እንግዲህ ያው ቪዲዮ ላይ ከመጣው በጣም ቆይቻለሁኝ። ምክንያቱም ያው ባለፈው እንደነገርኳችሁ አይመቸኝም ማለት ነው። ለዛ ነው እንግዲህ ውዶችዬ እንዴት ናችሁ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። እንግዲህ ያው ስለኔ የምትጨነቁ ሰዎች አላችሁ፣ ብዙ ባትሆኑ አላችሁ እና ለናንተ ማለት ነው ለናንተ ያው እንግዲህ ልነግራችሁ ነው ማለት ነው። እና እኔ ወደ ሀገሬ ልገባ ነው ማለት ነው። ያው ሰኞ ነው የምገባው። ፈጣሪ ይመስገን። ያ ጭንቀት ብዙ ውጣ ውረድን አሳልፌ ያለሁኝ ማለት በቃ እኔ ሆኜ የማላሳልፋቸው ፈተናዎች አሳልፌ ያለሁኝና ስላችሁ በቃ እኔ የማላሳልፋቸው ፈተናዎች ማለት ነው። በጣም የሚከብዱ ፈተናዎች፣ እሳት የሆኑ ፈተናዎችን አሳልፌ ያለሁኝ። ፈጣሪ ይመስገን። ያ ሁሉ አልፎ ደግሞ ዛሬ የሆነ በቃ 2 ዓመት ኮንትራቴን ጨርሼ ዛሬ ለዚህ ቀን ደርሻለሁኝ ማለት ነው። 2 ዓመት ከ3 ወር ነው ከ4 ወር እንደዛ ማለት ነው። እና ፈጣሪ ይመስገን ስለ ሁሉም ነገር ብቻ ፈጣሪ ይመስገን። ሁሉም ነገር በሱ ነው የሚሆነው። እኛ ስለቸኮልን ይሄ ነገር በዚህ ሰዓት መሆን አለበት ስላልን ብቻ የሚሆን ነገር ስለሌለ ማለት ነው። እና አይዞሽ፣ በርቺ፣ ጠንክሪ፣ ጎበዝ ምናምን እያላችሁ ብዙዎቻችሁ ስታበረታቱኝ ነበረ እና ያው እኔ ብዙ ቪዲዮ ሰርቼ አይደለም ብቻ ወደ ላይቫችሁ ስመጣ ብቻ የሆነ የተሰማኝን ነገር ሳዋያችሁ ወይም ደግሞ በቃ በጣም ተናድጄ ምንም ይሁን የሆነ ብቻ ኮሜንቴ ሳጋራችሁ እንደዛ የምትሉኝ ሰዎች አላችሁ። በቃ አይዞሽ እያላችሁ ብቻ ለእናንተ እኔ ቃል የለኝም። ጌታን ነው የምላችሁ ማርያምን። ብቻ በጣም ነው የማመሰግነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ክበሩልኝ፣ ኑሩልኝ። እውነቴን ነው። እና እንግዲህ ያ አልፎ ዛሬ የመጣሁበት ዋነኛው ዓላማዬ ምንድን ነው? ወደ ዋነኛው ዓላማዬ ከመሄዴ በፊት አንዳንድ ነገር ልንገራችሁ። እኔ መጀመሪያ እሄዳለሁ ምናምን ብዬ ስነግራቸው በእንትን በኩል ነው ምንቆርጥልሽ፣ በኢጅፕት በኩል ነው ትኬት ምንቆርጥልሽ ምናምን ብለውኝ ትንሽ አስቸግረውኝ ነበረ። እኔ ደግሞ ያን አልፈለኩትኝም ነበረ። ምክንያቱም በኢጅፕት በኩል መሄድ አልፈለኩኝም። ምክንያቱም በቃ ቀጥታ ቁረጡልኝ ምናምን ብዬ ከነሱ ጋር ትንሽ ተከራከር ያለሁኝ ማለት ነው። እና ብዙ ከተከራከርኳቸው በኋላ ብዙ ተከራክሬ እንግዲህ ትኬቱ አልተቆረጠም ነበረ። በቃ ቀጥታ እንዲቆረጥልሽ በራስሽ ጨምር ያሉኝ ማለት ነው። ጨመርኩኝ። ምንም እንትን አላልኩም ማለት በቃ በሰላም መግባቱን ብቻ ነው የምፈልገው እኔ። ብር ያው ምንም እንትን አይልም እና በሰላም መግባቱ ስለምፈልግ ጨመርኩኝ። ምክንያቱም ይሄ የኔ እንትን አይደለም፣ የኔ ኃላፊነት አልነበረም። ጨርሰው መክፈል ያለባቸው እነሱ ናቸው እንጂ እኔ አይደለሁኝም። ለትኬት ሲጀመር ክፈይም ማለትም አልነበረባቸውም። ግን ደግሞ ያን ሁሉ ስቃይ አይቼ ያን ሁሉ ስቃይ ወጥቼ ወርጄ ለዚህ ደርሼ እንኳን ቢያንስ እቺ ልጅ ተበድላ ነበረ እንደዚህ ነበር በቃ ጥፋታቸው ምናቸው ምንም ነገር እንትን አይሉም ማለት አያስታውሱም። በቃ የራሳቸው እውነታ ብቻ ነው የሚከተሉት እና ክፈይ ያሉ
እከፍላለሁ አልኳቸው። ምንም ማድረግ አልችልም። ግማሹን ትከፍያለሽ አሉኝ፣ ግማሹን ያው ውሰዱ በብሬ ብያቸዋለሁ። እና የምገባው ሰኞ ነው ማለት ነው። ሰኞ ማታ ማታ 4 ሰዓት ተኩል እዚህ ኤርፖርት እሄዳለሁ። ከዛ በኋላ ከምሽቱ 9 ሰዓት ተኩል ፕሌን ይመጣል። ፕሌን ውስጥ እገባለሁ ማለት ነው። ከዛ በኋላ ኢትዮጵያ የምገባው ጠዋት ማክሰኞ ጠዋት በ12 1 ሰዓት ተኩል ነው ማለት ነው። እና የፈጣሪ ፈቃድ ይሁን። ያው ወጥቶ ከመቅረት ደግሞ መድኃኒዓለም ይጠብቀን፣ ፈጣሪ ይጠብቀን ሁላችንም። እውነት ስደት ላይ ያለን በቃ ሁሉ ነገር የሚሟላልን ሁሉ ነገር በቃ የሚመቻችልን ምንም ነገር የምናጣ የማይመስለው ሰው አለ። ግን ደግሞ እናጣለን። የምሬን ነው። ምንም ብትበሉም አትጠግቡም። የሆነ በቃ ሀሳባችሁ ሁላ ይሰረቃል። በጣም ነው የሚከብደው። እውነቴን ነው የምላችሁ፣ በጣም ነው የሚከብደው። እና ያን የማያስብላችሁ ሰው ሊኖር ይችላል። በቃ እናንተ ደስተኛ ሆናችሁ ሁልጊዜ በደስታ እንደምትኖሩ የሚያስብ ሰው አለ። በቃ ስትወጡም ብር የሚወረውርላችሁ ይመስላችኋል፣ ስትገቡም ብር የሚወረወርላችሁ ይመስላችኋል። በቃ ያንን ምንም የሚያስቡት ነገር የለም። እነሱ በቃ ብር ታገኛለች የሚለውን ብቻ ነው የሚያስቡት፣ አንዳንድ ሰዎች ማለት ነው። እና የእናንተን በደል ማንም ሊረዳችሁ የማይችል ሰው አለ። እና ያው አይዟችሁ፣ ስደት ላይ ያላችሁ እህት ወንድሞቼ አይዟችሁ፣ ያልፋል ሁሉም ነገር ማለት ነው። እኔ እዚህ ስመጣ ማለት ነው ልክ የመጣሁኝ ግንቦት 18 ነበረ ማለት ነው። ግንቦት 18 ነበረ ዕለተ ቀኑ። እዚህ የደረስኩት ጠዋት ነው ማለት ነው። መጥተው ኤርፖርት የወሰዱኝ ጠዋት ነው። ጠዋት ልክ እንደመጣሁኝ ማለት ነው እርቦኛል ማለት ነው። እዛ ቤተሰቡ ሰላም ስል ምናምን ምግብ አልበላልሻለኝ። ማርያምን በጣም በቃ እያለቀስኩ ምን እያልኩ ምንም ምግብ አልበላልሻለኝ። እና ልክ እዚህ 1 ሰዓት ተኩል ደርሻለሁ ጠዋት። ከዛ እርቦኛል፣ በጣም እርቦኛል፣ ከምንም በላይ እርቦኛል ማለት ነው። ከዛ ልክ እንደመጣው ቋንቋ አልገባኝም። የዛኔ ምንም ቋንቋ አይገባኝም። ዝም ብላ ብቻ እንግሊዘኛ ትናገረኛለች። እንግሊዘኛ ማውቀው መልስላታለሁ፣ ማላውቀው ደግሞ አልፈዋለሁ ማለት ነው። ከዛ በኋላ ልክ እንደመጣው እርቦኛል ምግብ ትሰጠኛለች ብዬ እየጠበቅኩ እሷ ወደ ስራ አስገባችኝ። ማርያም ይሄ ትሰሪያለሽ፣ እንደዚህ ነው፣ እንደዛ ነው፣ እንደዚህ ነው፣ እንደዛ ነው ትላለች። እሷ ታወራለች። እኔ ምንም የሚገባኝ ነገር የለም። ከዛ በቃ ሰርቼ ማለት ነው ልክ 9 ሰዓት ተኩል ሲል በእኛ ነው 9 ሰዓት ተኩል፣ በእነሱ ስንት ነው? በእነሱ 3 ሰዓት ተኩል ነው። አዎ ከዛ ትንሽ ልተኛ አልኳት። እርቦኛልም እንቅልፍም ይዞኛል። እንቅልፍ አልተኛው። ትንሽ ልተኛ አልኳት። ከዛ በኋላ ጮኸች። ለመጀመሪያ ጊዜ ስትጮህብኝ እንዴት አለች፣ እንዴት እንቅልፍ። ከዛ በቃ እንደዚህ ነው እንዲህ ምናምን ብዬ በቃ እንትን እያልኩኝ አለቀስኩ። እውነቴን ልክ የመጣው ዕለት ነው ማልቀስ የጀመርኩት። እኔ እዚህ ቤት ልክ የመጣው ዕለት ማልቀስ የጀመርኩት። አሁን ይቺ ሁለቷ ቀን ይሻላሉ ትንሽ፣ ለምን እንደሆነ አላውቅም። በቃ ሊሸኙኝ ስለሆነ ነው መሰለኝ አንጀታቸው በላሁት መሰለኝና ያው በቃ ትንሽ አሁን ይሻላሉ። እና አለቀስኩ። ርቦኛል፣ እንቅልፍም ይዞኛል። በቃ እንዴት ልሆን? ከዛ ትንሽ ልተኛ ምናምን ብዬ ለመንኳት። ከዛ አይቻልም አለች። አይቻልም ማታ እስከሚደርስ ድረስ ጨነቀኝ። በስማ ማታ ከደረሰስ በኋላ ስንት ሰዓት እንደሚተኙ አላቀላቸውም። ስንት ሰዓት ነው የሚተኙት እያልኩ ስጠብቅ 5 ሰዓት ሆነ። 5 ሰዓት ተኩል ሆነ ማለት ነው። ከዛ ተኛለች። ከዛ ተኛው። ጠዋቱ እንዴት ልነሳ? በጣም እንትን አለብኝ ማለት ተኛው። በቃ ይዞኝ ሄደ እንቅልፉ ማርያም። ከዛ በኋላ 11 ሰዓት መጣች ማለት ነው። 11 ሰዓት አስቡት። እኔ የምነሳው 11 ሰዓት ነው እዚህም ማለት ነው። 11 ሰዓት እነሳለሁ፣ ወደ ስራ ይገባለሁኝ ማለት ነው። አሁንም ቢሆን 11 ሰዓት ነው የምነሳው። ከምሽቱ 11 ሰዓት እነሳለሁ። ከምሽቱ ሳይሆን ከጠዋቱ ማለት ነው።
11 ሰዓት እነሳለሁ። ከዛ በኋላ ያው የምሰራው ነገር እሰራለሁ። እረፍት የለም በፍጹም ማለት ነው። ልትተኙ ስትሉ ነው የምታርፉት ማለት ነው። እኔ እንደዛ ነኝ እና በቃ ብቻ አላውቅም። ከዛ በኋላ ደግሞ ስልክ ፈቀጂልኝ ምናምን አልኳት፣ አይቻልም አለችኝ። በቃ የምር በጣም በቃ ራሴን ጠላሁት ማለት ነው። ህይወት እንደዚህ ናት እንዴ ምናምን ብዬ በቃ ግን ደግሞ ማለት ነው በጣም ደስ ያለኝ ነገር ምንድን ነው? ስደት አስተምሮኛል። ስደት በጣም ትምህርት ሆኖኛል። የምሬን ነው የምላችሁ። በቃ የሆነ እንደ ህፃን ነበረ የሚያጫውተኝ እና አሁን ላይ በቃ ስደት በጣም አስተምሮኛል። በጣም ደስ ብሎኛል። የሰው ልጅ ተበድሎ የሆነ በቃ ተቸግሮ ትልቅ ደረጃ መድረስ ባለበት እንትን ነው መድረስ ያለበት እንጂ የሆነ ስኬትን ብትሉ ማለት ነው ስኬትን ብትሉ ከመሬት ተነስቶ ወይ ደግሞ እንደ ድል ሆኖ ስኬት ቢመጣላችሁ አይጠቅማችሁም። ለምን? ትላንትና ያሳልፋችሁት ነገር ማሰብ አለ ማለት ማሰብ ስላችሁ እንደ ድል ሆኖ የሆነ ነገር ብታገኙ ወይም ደግሞ ሀብታም ብትሆኑ የሆነ ነገር በቃ እንደዛ ብትሆኑ ነገ ከነገ ወዲያ አይጠቅማችሁም፣ አትችሉበትም፣ መምራትም አትችሉበት እና ዛሬ ከተበደላችሁ ግን ነገ ከነገ ወዲያ የሆነ ስኬት የምትሉት ነገር ከመጣላችሁ አጥብቃችሁ ነው የምትይዙት፣ ትችሉበታላችሁ፣ መምራትም ትችሉበታላችሁ። በቃ እንዴት በየትኛው መንገድ ልጓዝ የሚለው ነገር በደንብ ትችሉበታላችሁ ማለት ነው። እና በቃ ስደት ለእኔ ትልቅ ትምህርት ነው እውነት።